ካሜራሻ የሆነች ጓደኛ አለችሽ እሷ ላገባ ነው ብትልሽ ምን አይነት አድቫይስ ትሰጫለሽ? ያለሽ እንኳን ደስ አላት። በጣም ነው ደስ የሚለኝ። እኔም በጣም ነው ደስ የሚለኝ ቢካዝ አትልም ብትል ግን ምን አይነት ምክር ትሰጫታለሽ? ሙዚ ትባላለህ። አላገባውም እምነቱ ምን እንደሆነና ከእግዚአብሔር ያለው ቁርኝት ነው ጠይቃት። የመጀመሪያ ጥያቄ ያለ ያከብሩ አንድ አይነት ሃይማኖት መሆን ተመራጭ ነው ቢያስ ያለ ያከብሩሻል ወይ? ያንን ነገር ካለ ፍቅር ራሱ በራሱ ሰዓት ያው ትዳር ነው ይሄ መቀበል ብቻ ሳይሆን መስጠት ነው ብዬ አስባለሁ። ብዙ ሰው ትዳር ውስጥ ሲገባ እንዴት ከባሌ ይሄን ነገር አገኛለሁ ወይ ከሚስቴ ምን አገኛለሁ ብሎ ነው የሚያስበው። ስለዚህ ትዳር ውስጥ ስትገባ የምር የምትሰጥ አይነት ሰው መሆን እንዳለባት የምትሰጥ ኢነሰንስ ፍቅርን ለሱ መስጠት፣ መንከባከብ፣ አንደርስታንድ ማድረግ ከሱ ብቻ ሳይሆን ከሷም እንደሆነ ሚውቹዋል አንደርስታንዲንግ በሁለቱ መካከል ሊኖር እንደሚገባ ልነግራት እችላለሁ። የሰውየው አስተሳሰብ አላማ ያስተሳሰብ ደረጃው ኢሞሽናል ኢንተለጀንስ ስትጋጭ እንዴት መፍታት ትችያለሽ? ለራሱ አንድ የሆነ መንገድ ነው። ፕላስ ደግሞ ዝግጁነት ይጠይቃል አላልኩሽም ትዳር? ስለዚህ እኔ ራሴ ዝግጁ ነኝ እሱን ነርቸር ለማድረግ ቴክ ኬር ለማድረግ ዝግጁ ነኝ ወይ የሚለውን ነገር ራሴንም ጠይቄ ስለሆነ ወደ ትዳር የምገባው what I would advise to her እሱን ነው። በጣም ደስ ብሎኛል ስላገኘሁሽ ነፂ። አሁን የሰላም የጤና የፍቅር ትዳር እንመኛለሁ። ውለዱ ክበዱ።